እንደምን አላችሁ ውድ ኦርቶዶክሳውያን ተዋሕዶ ልጆች፣ እንኳን ለሰሙነ ሕማማት ዕለተ ረቡዕ በሰላም አደረሰን። ዛሬ የሰሙነ ሕማማት ዕለተ ረቡዕ ላይ ደርሰናል። ይህ ዕለት በቤተክርስቲያናችን ትውፊት ዕለተ ምክር ወይም የክፋት ምክር የተመከረበት፣ የጭንቅ ረቡዕ እንዲሁም የሽቱ ቀን በመባል ይታወቃል። የረቡዕ ዕለት በታሪክም ሆነ በምስጢር እጅግ ልብ የሚሰብር በተቃራኒ ድርጊቶች የተሞላ ዕለት ነው። በዚህ ዕለት ብርሃንና ጨለማ፣ ፍቅርና ክህደት፣ ንስሐና ስስት ፊት ለፊት ተፋጠዋል። አባቶቻችን በጸጋ መንፈስ ቅዱስ ተመርተው ባዘጋጁትና በሕማማቱ ሳምንት ለሕዝበ ክርስቲያን መርህ እንዲሆን በሚነበበው የግብረ ሕማማት መጽሐፍ ላይ ይህን ዕለት እጅግ በሚያስደንቅ ልብ በሚሰብር መልኩ ተተንትኗል። ይህንን ታላቅ ዕለት በሶስት አበይት ክፍሎች ከፍለን እንመለከተዋለን። ራሳችንን በታሪኩና በምስጢር ውስጥ አስገብተን ዋና ዋና ክንውኖቹን ከመጽሐፍ ቅዱስ ከግብረ ሕማማት መጽሐፍና ከታላላቅ የቤተክርስቲያን ሊቃውንት ትምህርት እያጣቀሰን በጥልቀት እንመለከታለን። እስከ መርሐ ግብሩ ፍጻሜ አሁንም አብራችሁን ቆዩ። የመጀመሪያው ክፍል ዕለተ ረቡዕ፣ የረቡዕ ዋና ዋና ክንውኖች፣ የክፋት ምክርና የፍቅር መስዋዕትነት ነው። በዚህ ታላቅ ዕለት የተፈጸሙት ድርጊቶች በሁለት ጽንፍ የሚቆሙ ናቸው። አንዱ የጥፋት መንገድ ሲሆን፣ ሌላኛው ደግሞ የሕይወት መንገድ ነው። እስቲ ሶስቱንም በተራ በተራ እንመልከት። አንደኛ የጥፋት መንገድ የሆነውን የካህናት አለቆች ምክር እንመልከት። በማቴዎስ ወንጌል ምዕራፍ 26 ቁጥር 3 ላይ በዚያን ጊዜ የካህናት አለቆች የሕዝቡን ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ፣ ኢየሱስንም በተንኮል አስይዘው ሊገድሉት ተማከሩ ይለናል። የረቡዕ ዕለት የመጀመሪያው ገጽታ የሚከፈተው በጨለማው የክፋት ምክር ነው። የካህናት አለቆች፣ ጸሐፎችና የሕዝብ ሽማግሌዎች የእግዚአብሔርን ሕግ እናውቃለን የሚሉት መሪዎች የሕይወትን ጌታ ለማጥፋት በአንድነት ተሰበሰቡ። በግብረ ሕማማት መጽሐፍ ላይ አባቶቻችን ይህንን የክፋት ምክር ሲገልጹ በመዝሙረ ዳዊት ምዕራፍ 2 ቁጥር 1 ላይ አሕዛብ ለምን ያጉረመርማሉ? ወገኖችስ ለምን ከንቱ ነገር አሰቡ? የምድር ነገሥታት ተነሱ፣ ገዢዎችም በእግዚአብሔርና በመሲሁ ላይ አብረው ተማከሩ ብሎ የተነበየው ትንቢት የተፈጸመበት ዕለት እንደሆነ ያስተምሩናል። ምክራቸው በበዓል ቀን አንያዘው፣ ሕዝቡ እንዳይነሳብን የሚል ነበር። ይህ የሚያሳየው እግዚአብሔርን ሳይሆን ሰውን ወይም ሕዝቡን እንደሚፈሩ ነው። በውስጣቸው ያለው የቅናት በሽታ አእምሯቸውን አሳውሮታል። ፈዋሹ ሐኪምን ለመግደል አነሳስቷቸዋል። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህንን ሲያብራራ እንዲህ ይላል። እነርሱ በበዓል ቀን እንዳይሆን ይሉ ነበር፣ ጌታችን ግን በበዓል ቀን ወይም በፋሲካ እንዲሆን ፈቀደ። ምክንያቱም እርሱ እውነተኛው የፋሲካ በግ ሆኖ ለዓለም ሁሉ ቤዛ ሊሆን መጥቷልና ይለናል። እኛስ ዛሬ በሕይወታችን ውስጥ ምን አይነት ምክርን እየመከርን ነው? የረቡዕ ዕለት ራሳችን እንድንመረምር ያደርገናል። በቤታችን፣ በስራ ቦታችን፣ ከጓደኞቻችን ጋር ስንሰባሰብ የምንመክረው ምክር ምንድን ነው? የሰውን ስም ለማጥፋት፣ ንጹሕን ለማውገዝ፣ ወንድምን ለመጉዳት ነው? በአጠቃላይ የምንመክረው ምክር የሐሜትና የተንኮል ምክር ከሆነ የዚያ የቀያፋ ግቢ የክፋት ምክር ተካፋይ ያደርገናል። ብዙ ጊዜ እኛ እኮ እንደ አይሁድ ጌታን አልሰቀልነውም ብለን እናስብ ይሆናል። ነገር ግን አባቶቻችን እንደሚያስተምሩን በወንድማችን ላይ ክፉ ስንመክር፣ በሰው ላይ ጉድጓድ ስንቆፍር እኛም ሳናውቀው ክርስቶስን ዳግም እየሰቀልነው እንደሆነ ነው የሚያስተምሩን። ስለዚህ ይህ ዕለተ ምክር ከክፉዎች ሸንጎ ራሳችንን እንድናርቅና ልባችንን ለመልካም ሐሳብ ብቻ ክፍት እንድናደርግ በጥብቅ ይመክረናል፣ ያስተምረናል። ሁለተኛው የይሁዳ ክህደትና የስስት ድርድር ወይም የ30 ብር ውል ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 14 ላይ እንደምናገኘው በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔ አሳልፌ እሰጣችኋለሁ አላቸው። እነርሱም 30 ብር መዘኑለት ይላል። ከረቡዕ ክንውኖች ሁሉ እጅግ ልብ የሚሰብረው ይህ የይሁዳ ተግባር ነው። ይሁዳ ከጌታ ጋር 3 ዓመት ተኩል ሙሉ አብሮ በልቷል፣ ጠጥቷል፣ ተአምራቱን አይቷል፣ ሕሙማን ሲፈወሱ ተመልክቷል። ሆኖም በልቡ ውስጥ የነበረው የስስትና የገንዘብ ፍቅር ወይም ፍቅረ ነዋይ ቀስ በቀስ እያደገ መጥቶ በመጨረሻም አምላኩን እስከ መሸጥ አደረሰ። በግብረ ሕማማት መጽሐፍ የረቡዕ ድርሳን ላይ አባቶቻችን ይሁዳን እንዲህ እያሉ ይሞግቱታል። ይሁዳ ሆይ ምን አጎደለብህ? ከሐዋርያት ማዕረግ አሳነሰህን? ወይስ ከተአምራቱ ከለከለህን? እግርህን አላጠበህምን? ከማዕዱስ አላጎረሰህምን? ታዲያ የሕይወትን ጌታ በ30